ዳሴ ማርያም ሳትደግሙ አትዋሉ። በደንብ አርጋችሁ ደግሞ እመኑባት። ማምላክን በደንብ አርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ ማለት የለባችሁም። ከሷ ለምንድን ነው ወደ እሷ የምንጠጋው? በሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ለመኮነ ሰማይ መድሄ ወምድርኒ ማህረጸ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ መች ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችን በደንብ በጸሎቷ በረዴቷ ተማመኑባት። አምላክ አርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ፣ ልጇን በሷ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ ቅዱስ ዮሴፍን ቅዱስ ገብርኤል እንዲህ ነው ያለው፣ ተንስ ወንሳ ሕፃነ ወእሞ ወጉየይ ውስተ ብሔረ ግብፅ። እናቱንና ልጁን ይዘህ ሽሽ ይላል። እስኪ በሉ እናቱንና ልጁን በላችሁ። ውሃ የሌለው ወንዝ፣ እንጀራ የሌለው መሶብ፣ ጡት የሌላት እናት ያው ካጣች ግን ትጠቅማለች። ፍሬ የሌለው ዛፍ፣ ሰይፍ የሌለው ሰገባ ይጠቅማል? ምን ይጠቅማል? ትጥቅ የሌለው ወታደር አሉ። የወታደሮችም በምን ይዋጋል? በምንም አይዋጋም ማለት ነው። ቃለ እግዚአብሔር የማይዝ ክርስቲያን እንደዚያ ነው ማለት ነው። ሰናፍጭ ስትተከል ከስር ያለውን ውሃ እየተሻማች እየተመገበች ማዕድኑን ሁሉ እየተመገበች ሌላውን ዛፍ ተነቃቅለዋለች። የእግዚአብሔር ቃል በልቡናችን ስር ሲሰድ የኃጢአት ዛፍ እየተነቀለ ይሄዳል ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚነቅፉ ከኛ ቤተክርስቲያን ውጭ የሆኑ አንዳንድ ሰዎች ምን ይላሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትን ለምን ታጠምቃቸዋለች? መጀመሪያ እምነት መቅደም አለበት ይላል። ለመሆኑ የሕፃንን ያህል የሚያምን ሰው አለ? አይጨነቅም። ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት ጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። የሚፈርስ የሚበሰብስ የባሰም ልናገር ነው የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ። አስተምሮሃል እኮ። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን። ሕፃናት አይዋሹም። አሁን ሕፃን ልጅ እናቱ በቤቱና ሰው ሲመጣ የለችም በል ብትለው ምንድን ነው የሚለው? እናትህ አለች የለችም በል ብላኛለች እንጂ አለች ነው የሚለው። ይህንን ነው ተመልከቱ። አየህ፣ እውነተኛ ነው ሕፃን እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ሲያገባ መዋሸት፣ ምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። የኃጢአት ትንሽ የለውም። መርዝ ከሆነ ይገልሃል፣ ኃጢአት ከሆነም ይገልሃል። ጋር ይሁን እስመ ሐሰት ርዕሰ አመፃ። ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እኖር ብለን መዋሸት፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመጽወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። ለምንድን ነው ግን እንዲህ ልባችን የደነደነው? አሁን ክርስቶስ ሞተ ቢሉ ሳያለቅስ ኃጢአቱ አያስለቅሰው ምን አይል እና እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ ተመሳጥረውበት አመስጥረውበታል። ሳይጸልዩ መዋል
ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ሳይጸልዩ ማግባት ትዳሩን እኔ ራሴ እበቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤቴ ማለት ነው። ይሄ እኮ ነው በእውነቱ። አትጨነቁ። አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው፣ በጭንቀት። ለዚህ ነው የሰኞ ውዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኘው። ለምን? ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድን ነው መሆን? ለገሌ የምከፍለው ብር ምንድን ነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር ይችላለሁ? እገሌ በቀደም ተከናንሞኝ ሄደ ምን ሆኖ ነው? ጸሎት ላይ ነው ሁሉ ሪፖርት የሚቀርበው ማለት ነው። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ዕዳዋ ነው? እሷ ልጅ ትፈጥራለች እንዴ? ስለዚህ በምክንያት ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባል። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ኦርቶዶክስ በዓል ታበዛለች ይላል፣ ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። እግዚአብሔር ቢዘገይም የሚቀድመው የለም። የፈጣሪን ቃል ስማ። እማያልፈውን አጠረ ብለው አያስረዝሙት፣ ረዘመ ብለው አያሳጥሩት። ነገሥታትን ያቃጥላቸዋል፣ ትዕቢተኞቹን ያዋርዳቸዋል። የእግዚአብሔር ቃል ስማ ልብ ብለህ አየሁ። ዓለም ይጠላቸዋል። የትምህርታችን መነሻ ነው። ይሄን የተናገረው አምላካችን እግዚአብሔር ነው። ማንን ነው ይሄን ያለው? እነማንን ነው ዓለም የሚጠላቸው? ዓለም ምንድን ነው? የሚጠላውስ ማን ነው? ይጠላቸዋል የተባሉት እነማን ናቸው? ይህን ቃል ማስተላለፉ ምን ማለቱ ነው? ከዓለም አይደላችሁም። ከዓለም ብትሆኑ ዓለም ይወዳችሁ ነበረ። ከዓለም ስላልሆናችሁ ስለዚህ ዓለም ይጠላችኋል አለ። ዓለም የሚጠላህ ማነህ አንተ? ዓለም የሚጠላሽ አንቺ ማነሽ? ዓለምስ ማን ነው? እስኪ ንገሩኝ ተወዳጅ። ከዓለም ያይደለህ አንተ ማነህ? ከዓለም ያይደለሽ አንቺ ማነሽ? ታዲያ ከየት ነሽ? ከየት ነህ ታዲያ? ቅዱስ እግዚአብሔር ከዓለም አይደላችሁም ብሎናል። ታዲያ ከማን ናችሁ ሊለን? ከየት ነን ታዲያ? ሌላ ሀገር አለ? የተገኘንበት ሀገር አለ? ታዲያ ከየት ነው የተገኘ ነው? መጽሐፍ ቅዱስ ከዓለም አይደላችሁም ብሎናል። ከዓለም አይደላችሁም ማለት ከዓለም አልተገኛችሁም ነው እያለ ያለው። ከዓለም አልተገኛችሁም፣ ዓለም እናንተን አላስገኘችም። ስለዚህ ከዓለም የተገኛችሁ ስላልሆናችሁ ዓለም ይጠላችኋል ነው የሚለን። ጥሩ፣ እስኪ አስቡ ትንሽ ተወዳጅ። ታዲያ ከየት ነን እኛ ኦርቶዶክሳውያን? እኛ በክርስቶስ የምናምን ሰማይና ምድርን የፈጠረ አምላክ አለ ብለን የምናምን እግዚአብሔር የለም ባይ ፍልስፍናን አሽቀንጥረን የጣልን ዓለም ጋር አንድ ላለመሆን እምናምፅ አመፀኞች፣ የዓለም አመፀኞች እኛ ከየት ነን? ዓለም አመፁብኝ ብላ አይደለም የምትገድልን? ዓለም አመፁብኝ ብላ አይደለም የምትሰቅለን? ዓለም አመፁብኝ ብላ አይደለም የምታቃጥለን? ዓለም አመፁብኝ ብላ አይደለም የምትተኩስብን? ታዲያ ከየት ነን እኛ? ከየት ነን? ከየት ነን? የመጣንበት ሀገር ሁሉ ጠፋ። ከዓለም እንዳንል ከዓለም አይደላችሁም ተብለናል። ታዲያ ከየት የተገኘን ነን? ከሰማይ ነን? ከሰማይማ እንዳንል ይኸው እዚሁ ነው የተወለድ ነው። ሀገራችሁን ፈልጉ በሉ እንግዲህ ማለት ከዓለም አይደላችሁም ያለን ክርስቶስ ነው። ከየት ናችሁ ሊለን ፈለገ ታዲያ? ምክንያት ደግሞ ለምን ከዓለም አይደላችሁም ትለናለ ብለን ብንጠይቀው መልሳለሁ። ምን ብሎ መለሰ? ከዓለምማ ከሆናችሁ ታዲያ ለምን ዓለም አይወዳችሁም? ውሃ የሌለው ወንዝ፣ እንጀራ የሌለው መሶብ፣ ጡት የሌላት እናት ያው ካጣች ግን ትጠቅማለች። ፍሬ የሌለው ዛፍ፣ ሰይፍ የሌለው ሰገባ ይጠቅማል? ምን ይጠቅማል? ትጥቅ የሌለው ወታደር አሉ። የወታደሮችም በምን ይዋጋል? በምንም አይዋጋም ማለት ነው። ቃለ እግዚአብሔር የማይዝ ክርስቲያን እንደዚያ ነው ማለት ነው። ሰናፍጭ ስትተከል ከስር ያለውን ውሃ እየተሻማች እየተመገበች ማዕድኑን ሁሉ እየተመገበች ሌላውን ዛፍ ተነቃቅለዋለች። የእግዚአብሔር ቃል በልቡናችን ስር ሲሰድ የኃጢአት ዛፍ እየተነቀለ ይሄዳል ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚነቅፉ ከኛ ቤተክርስቲያን ውጭ የሆኑ አንዳንድ ሰዎች ምን ይላሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን
ሕፃናትን ለምን ታጠምቃቸዋለች? መጀመሪያ እምነት መቅደም አለበት ይላል። ለመሆኑ የሕፃንን ያህል የሚያምን ሰው አለ? አይጨነቅም። ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት ጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። የሚፈርስ የሚበሰብስ የባሰም ልናገር ነው፣ የሚተላ የባሰም ልናገር፣ የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሦስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልህ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው፣ ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን። ሕፃናት አይዋሹም። አሁን ሕፃን ልጅ እናት በቤቱና ሰው ሲመጣ የለችም በል ብትለው ምንድን ነው የሚለው? እናትህ አለች የለችም በል ብላኛለች እንጂ አለች ነው የሚለው። ይህንን ነው ተመልከቱ። አየህ፣ እውነተኛ ነው ሕፃን፣ እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ሲያገባ መዋሸት፣ ምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። የኃጢአት ትንሽ የለውም። መርዝ ከሆነ ይገልሃል፣ ኃጢአት ከሆነም ይገልሃል። ጋር ይሁን እስመ ሐሰት ርዕሰ አመፃ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እኖር ብለን መዋሸት፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመጽወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። ለምንድን ነው ግን እንዲህ ልባችን የደነደነው? አሁን ክርስቶስ ሞተ ቢሉ ሰው ያለቅስ፣ ኃጢአቱ ያስለቅሰው ምን አይል እና እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ ተመሳጥረውበት አመስጥረውበታል። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ሳይጸልዩ ማግባት ትዳሩን እኔ ራሴ እበቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤቴ ማለት ነው። ይህ እኮ ነው በእውነቱ። አትጨነቁ። አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው፣ በጭንቀት። ለዚህ ነው የሰኞ ውዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኘው። ለምሳሌ ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድን ነው መሆን? ለገሌ የምከፍለው ብር ምንድን ነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር ይችላለሁ? እገሌ በቀደም ተከናንሞኝ ምን ሆኖ ነው? ጸሎት ላይ ነው ሁሉ ሪፖርት የሚቀርበው ማለት ነው። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ዕዳዋ ነው? እሷ ልጅ ትፈጥራለች እንዴ? ስለዚህ ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባል። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ኦርቶዶክስ በዓል ታበዛለች ይላል፣ ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። እግዚአብሔር ቢዘገይም የሚቀድመው የለም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 22 ድረስ ያለው ትምህርት ለጊዜው ለአንድ ሰው ብቻ የተሰጠ ትምህርት ነው። ይህን ትምህርት የተማረው ኒቆዲሞስ ነው። ኒቆዲሞስ እንደሚታወቀው ምሁረ ኦሪት ነው፣ የሕግ ምሁር ነው፣ አዋቂ ነው፣ ሊቅ የነበረ ሰው ነው። በመጽሐፍት ላይ ይራቀቅ የነበረ ሰው፣ ያስተምር የነበረ ሰው፣ በተመሳሳይ ሰዓት ደግሞ አስተዋይ የነበረ ሰውም ጭምር ነው። ሊቅ ብቻ ሳይሆን አስተዋይ የነበረ ሰው፣ ሊቅ ብቻ ሳይሆን ጠያቂ የነበረ ሰው ነው። ሊቅ ብቻ ሳይሆን አሁንም ራሱን እንደ ደቀ መዝሙር አድርጎ የሚቆጥር ሰውም ጭምር ነው። አለቃም የነበረ ጭምር ነው። ባለጸጋም የነበረ ሰው ጭምር ነው። እና ለዚህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍ ያለ የነገረ መለኮትን ትምህርት አስተምሮታል። ጌታችን አድማጮቹን ይለያል።
አድማጮቹን ይለያል ማለት የሚሰሙትን ሰዎች ሲያስተምራቸው እንደየከፍታቸውና እንደየመጠናቸው ነው የሚያስተምራቸው። ለምሳሌ የዮሐንስ ወንጌል ምዕራፍ 4ን ስትመለከቱ ውሃ ልትቀዳ ለመጣችው ሴት ለሳምራዊቷ ሴት በምትቀዳው ውሃ መስሎ ራሱን ይገልጥላታል። ጉድጓዱ ምን እንደሆነ ውሃ ምን እንደሆነ እሱ ምን አይነት ውሃ እንዳለውና የሷ ውሃ ምን አይነት እንደሆነ ይህንን ገልጦ በምሳሌ ያስረዳታል። ለኒቆዲሞስ ደግሞ በጣም ከፍተኛ የሆነ ትምህርት ያስተምረዋል። ለምን ቢባል አጠያየቁ ከባድና ከፍ ያለ ስለነበረ። የኒቆዲሞስ ጥያቄ የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስን ምን ልትሰራ ነው የመጣኸው? ማነህ አንተ? የምታደርጋቸው ነገሮች ልዩ ናቸው። የምታስተምራቸው ትምህርቶች ልዩ ናቸው። ንግግሮች ቆራጥ ናቸው። አረማመድህ ልዩ ነው። አካሄድህ ልዩ ነው። አነጋገርህ ልዩ ነው። አለባበስህ ልዩ ነው። በዚያውም ላይ ደግሞ እዚህ ድንጋይ ተንተርሰህ ትተኛለህ፣ ብዙ ጊዜ ትጸልያለህ፣ ብዙ ጊዜ ትሰግዳለህ። ስለዚህ አንተ ማነህ? ብዙ ዝና አትፈልግም፣ ብዙ መታወቅ አትፈልግም። ራስን ዝቅ አድርገህ ትኖራለህ፣ ነገስታትን ትገስጻለህ። ስለዚህ አንተ ማነህ? በድሆችና በባለጸጎች መካከል ምንም አይነት ልዩነት አታደርግም። ለሁሉም እኩልና ተመሳሳይ የሆነ የተመጣጠነ ፍቅር ትሰጣለህና አንተ ማነህ? የምታደርጋቸው ነገሮች ልዩ ናቸው። ሙት ማስነሳት፣ ድውይ መፈወስ፣ ለምጻም ማንጻት፣ አንካሶችን ማርታት፣ በባህር ላይ መራመድ፣ 5 እንጀራ አበርክቶ 5000 ሰው ማጥገብ፣ እነዚህ የምታደርጋቸው ነገሮች የተለዩ ናቸውና አንተ ማነህ? አንተ ምንድነህ? እግዚአብሔር አብሮት የሆነ ሰው ካልሆነ በስተቀር አንተ የምታደርገው ሊያደርግ አይችልም። እንዲህ ብሎ ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስን ይጠይቀዋል። ጌታ ለኒቆዲሞስ 5 ነገሮችን አስተምሮታል። ስንት ነገሮችን? 5 ነገሮችን። ምን አይነት ደፋር ነው እንዳትሉኝ፣ ደፍሬ አይደለም፣ ልፈርድባቸውም ፈልጌ አይደለም። እንኳን አሁን የምንኖርባት ቤታችን ቀርቶ እቺ ምድራችን እንኳን በስደት ነው የመጣ ነበር። በጣም ከተጣበቃችሁባት ታማችኋለች። የምር አድርጋችኋት ከወሰዳችኋት ትጎዳችኋለች። እኔ በምድር ላይ ስደተኛ ነኝ ይላል ነቢዩ ዳዊት። በድንኳን የኖሩት ለዛ ዋና መኖሪያችን ይሄ አይደለም፣ ይሄ መቆያችን ማለፊያችን እንጂ ማረፊያችን ወደብ አይደለም። ምናልባት መቅሰስ ከሆነ ምንጃ ራት ግን አይደለም። በጣም ከተጣበቅንበት ሐዘን ስብራ ይገጥመናል። አዎ የኔና የእናንተ እዚህ ምድር አኗኗር እንደ ስደተኛ እምን ብለን እንዳንተኛበት። ለዚህ ነው ከዚህ አታውረድ፣ ይልቅ ካንተ አትለይ፣ ይልቅ ከመንግሥተ ሰማያት አታውጣኝ፣ ይልቅ ከመንፈሳዊ ሕይወት አትለይ፣ ይልቅ ከጉያህ እንዳልወድቅ አንተ ጠብቀኝ፣ ይልቅ ካንተ እንዳልፈናቀል እርዳኝ፣ ይልቅ ከዚህ ልዕልና እንዳልወርድ፣ ከዚህ መንፈሳዊነት እንዳልወርድ፣ ከዚህ ቤተ ክርስቲያን እንዳልወጣ፣ ከዚህ ዝማሬ እንዳልፈናቀል፣ ከዚህ ኪዳን እንዳልለይ፣ ከዚህ ዕጣን እንዳልወጣ ይልቅ አንተ ጠብቀኝ፣ ከዚህማ አታውርደኝ። እንደገና ወደ ዓለም አትመለሱ፣ እንደገና ወደ ክፋት አትሂዱ፣ እንደገና ወደ መማረር አትሂዱ፣ እንደገና ተስፋ ወደ መቁረጥ አትሂዱ፣ እንደገና ራሳችሁን ወደ ማጥፋት አትሂዱ። አንዳንዶችን ሰምተን አልሰሙም። ልብ ይሰብራል በጣም በእውነት ለማሰብ እንኳን ልብ ይሰብራል። ግን ክርስቲያኖች ይሄን ያህል እግዚአብሔርን በውስጣችን እናጠፋዋለን። ወገኖቼ ራሱን የሚያጠፋ ሰው እኮ እግዚአብሔርን ሕልውናውን ያጠፋ ሰው እኮ ነው። ውስጡ ራሱን ከማጥፋቱ በፊት እግዚአብሔርን ሕልውና እኮ ያጠፋ ሰው ነው እግዚአብሔር የለም የሚል። የእግዚአብሔርን ሥራ ትላንት ላይ ትዝታውን የዘነጋ ዛሬ ያለውን ጸጋና ስጦታ እምቢ ያለ የነገን ተስፋ የሰረዘ እምነት፣ ፍቅር፣ ተስፋ የሌለው ሰው እኮ እውነት ነው። በጣም ያማል። እውነት ነው። በጣም ልብ ይሰብራል። ግን ክርስቲያን አምላኩ ከሱ ጋር ስለሆነለት ሁሉን ይችላል፣ ሁሉን ይችላል፣ ሁሉን ያልፋል፣ በሁሉ ይጸናል፣ ሁሉን ይታገሳል፣ ነገ ተስፋ ያደርጋል፣ ለሚመጣው ይዘጋጃል። ወገኖች ፈተና በአንዳንዶች ምናልባት ለአንዳንዶቻችን ፈተና ሆኖ ከመጣ ምንም ነገር ከቀደመ ኃጢአታችን ሊያነጻን ይመጣ ይሆናል። ምናልባት ፈተና አሁን ላለነው
ብርቱ ሰዎች ከመጣ አሁን ያለንን ፍጽምና የበለጠ ሊያሳምርልን ይመጣል። ምናልባት አሁን ያለው ፈተና በቤተ ክርስቲያን ተጠቅለላለን ከመጣ ለሚመጣው መከራ ሊያዘጋጀን ይመጣል። ግን እንዳትረሱ እግዚአብሔር ከፈተናው ጋር መውጫ ያለው አምላክ ነው። እሱን አስቡ። መውጫ የሌለው ፈተና እግዚአብሔር ለማን ሰጥቶ ያውቃል? ወገኖቼ አይዟችሁ፣ አመስጋኞቹ የእግዚአብሔር ቃል በሁሉ አመስግኑ። በሁሉ ስታመሰግኑ ምኑኝ ልባችሁ ይጽናናል፣ ሕሊናችሁም ያርፋል። ነገን ተስፋ ታደርጋላችሁ። በተቀደደው ቀዳዳ ሁሉ የእግዚአብሔርን ሥራ ጠንክራችሁ ትሰራላችሁ። ይሄ በጎ የማይመስል ነገርን እንዴት አድርጋችሁ በጎ እንደምትቀይሩት ይልቃሱ ግድ የላችሁ። እግዚአብሔር ሁሉን ነገር ለበጎ አድርጎ እንደሚቀይረው ታምናላችሁ። እሱ እናንተ እንዴት አድርገን ለበጎና እስካሁን ካለን ነገር የተሻለ እንዴት እናደርገው? ከእግዚአብሔር ጋር ማህበራዊ መስተጋብራችሁን የበለጠ አጠንክሩት። ተጠያየቁ፣ ተረዳዱ፣ ተደጋገፉ፣ እርስ በርሳችሁ ተጽናኑ፣ አበረታቱ። የማንም ሰው ልብ አይውደቅ፣ በርቱ፣ ተባባሉ። ሕይወት እዚህ ወይም እዚያ ምንም ይቀጥላል። ጥቂት ወይም ብዙ የለመድነው እንግዳ ብንሆን ከእግዚአብሔር ጋር ከሆን እመኑኝ የመረረውን እንኳን ሊያጣፍጠው እግዚአብሔር ቻይ። አትወርዱ። ይቆየ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለይ። በመንገዳችን ሁሉ ከፊት ይቅደምልን፣ በኋላ ይከተለን፣ በላያችንም አድሮ ይኖረልን። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ነው። ሰው ሰብስቧል። በእውነቱ አንድ ቀን ለአንድ ሰዓት ወይም ለሁለት ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ማን ነኝ ብላችሁ ጻፉ። ሌብነቱንም ታውቁታላችሁ፣ ዝሙቱንም ታገኝ እንደው እኔ ማን ብላችሁ ኃጢአታችሁን በሙሉ ዘርዝሩት፣ ጻፉት። እኔ ነግሬያችኋለሁ እንዳትረሱት። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉት። የዚያን ጊዜ እንባ ማግኘት እንችላለን ማለት ነው። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል።